በወለጋ የፋኖ እዝም ለአብይ አህመድ አገዛዝ ዱላ ያቀበለ በሌሎች ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ አደጋ የደቀነም በኦሮሞ ተወላጆች ላይ ደግሞ ስጋት የፈጠረም ከሚሉ አስተያየቶች በተጨማሪ የወለጋውን የአማራ ተወላጆች እልቂት ለማስቆም የሚያስችል ትክክለኛ እርምጃ ነው የሚል የድጋፍ መልእክቶች ከግራና ከቀኝ እየተሰጡ ይገኛሉ። ጉዳዩን በተመለከተ አንከር ሚዲያ በወለጋ የተቋቋመውን የፋኖ እዝ ሰብሳቢን አነጋግሯል። ፋኖ ንጉሴ ዋለልኝ ስለ ፋኖ ወለጋ አመሰራረትና አስፈላጊነት ከአንከር ሚዲያ ጋር ያደረገውን አጭር ቆይታ ቀጥለን እናቀርባለን። ፋኖ ንጉሴ ዋለልኝ በጣም ነው ማመሰግነው። የወለጋ ፋኖ አደረጃጀት ሰብሳቢ እንግዲህ ይፋ አድርጋችሁታል። እስቲ ያወጣችሁት መግለጫ ምንድነው? አጠቃላይ የወለጋ ክፍለ ሀገር ፋኖ እዝን በተመለከተ ነው። ካሁን በፊት የነበረው አደረጃጀት በሻለቃና በሻምበል የነበረ ነው። አሁን ከፍ አድርገን ወደ እዛ አሳድገነዋል ማለት ነው። እሱን አስመልክቶ ነው መግለጫ ያወጣ ነው። እንግዲህ ካሁን በፊት ከነበረው የትንንሽ ያው ዝቅተኛ አደረጃጀት ከፍ ወዳለ እንትን ሲል ብዙ ሌሎች የውስጥ ዝግጅቶች ይኖራሉ። እነዛን ሁሉ አጠናቀን ነው እንግዲህ ወደ እዝ ከፍ አድርገን ስሙንም የአደረጃጀት እርከኑንም ለማሳወቅ የፈለግነው ማለት ነው። ለምን ወለጋ ላይ የፋኖ አደረጃጀትን ማዋቀር አስፈለገ? እስቲ ለዚህ ምንድነው መነሻችሁ? ምክንያታችሁ ምንድነው? እንደሚታወቀው ካሁን በፊት ያው ዓለም የሚያውቀው የወለጋ ክፍለ ሀገር የሚኖር የአማራ ተወላጆች ላይ ሲደርስ የነበረውን ነገር ይታወቃል። እሱን ለመታደግ ከዛሬ 5 ዓመት በፊት ጀምሮ አብይ አህመድ ወደ ስልጣን ከመጣለት ጀምሮ ማለት ነው በአማራ ሕዝብ ላይ ከፍተኛ የሆነ ጭፍጨፋ ሲደረግ ነበረ። ያኔ ጀምረን ነው ማለት ነው ራሳችን መከላከል የጀመረው ተደራጅተን። ስለዚህ መነሻው እነዚህ ነገሮች ናቸው። በዚሁም አላበቃም። ጭፍጨፋው መልኩን እየቀያየረ ሌላ ቅርጽ እየያዘ አሁን መንግስታዊ ጸጥተኛ የአማራን ሕዝብ በተለይ ከወለጋ ምድር ከናካቴው እንዲወጣ ፍላጎት ያለው ይመስላል። መውጣት የማይፈልገውን ወይ ደግሞ ሌላ መሄጃ ያጣውን ሕዝብ ከቻለ እዛው ላይ ለመጨረስ ነው የሚመስል እንቅስቃሴ ስለሆነ ስለዚህ ያንን ብትር የሚቋቋም ግንባር ወይንም ደግሞ የትጥቅ ትግል መስራት አስፈላጊ ሆኖ አግኝተነው ነው ይሄንን የመሰረት ነው ማለት ነው። እንግዲህ ራስን መከላከል አርሶ አደሮች በወለጋ የሚኖሩ የአማራ ተወላጆች ራሳቸውን መከላከላቸው ተገቢነትም ነው ተፈጥሯዊ መብታቸውም ነው። እጃቸውን አጣጥፈው ሲገደሉ ማየት የለባቸውም። ራሳቸው መከላከል አለባቸው። ነገር ግን በቀጥታ ከፋኖ መዋቅር ጋር በተገናኘ መልኩ ወለጋ ላይ እንዲህ አይነቱን አደረጃጀት መትከል ምን ያህል አስባችሁበት ነው ያደረጋችሁት? ምክንያቱም ይሄ እነሱ ሲሉት የነበረው ፋኖ ወለጋ ገብቷል፣ ፋኖ ከአማራ ክልል ውጪ ሌሎች መሬቶችንም በርስትነት የሚጠይቅ ነው የሚለውን ክሳቸውን የበለጠ ማጠናከር አይሆንም? እንዲህ አይነቱ ወለጋ ድረስ ሄዶ ፋኖን ማደራጀት መከላከል ይችላሉ። ነገር ግን ፋኖን ማደራጀት የበለጠ ቀውስ አይፈጥርም ወይ? የበለጠ ለፋኖ ትግል ጥሩ ነገር ይኖራል ወይ ብላችሁ አስባችሁበት ነው የገባችሁበት? ፋኖ ወለጋ ሄዶ አልተደራጀም። በዚህ ዓለምም እንዲያውቀው የምንፈልገው እኛ እዚሁ ተወልደን ያደን ሰዎች ነን። መግለጫችን ላይ ማስቀምጠነዋል። ሲጀመር ጀምሮ አገራችኛ የወለጋ ክፍለ ሀገር ምናልባት አሁን ባለው እንትን ሁኔታ የዛኛው የነከሪ ማህበረሰብ የጂኦግራፊካሊ የኦሮሞ ነው የአማራ ነው የሚባል እንትን መጣ እንጂ እንደዚህ አልነበረም። ሲጀመር መሬቱን በዛ ልክ እንትን የሚባል አይደለም። ለግዛቱ ለዛ ነው ለዚህ ነው የሚል መከራከሪያም አይደለም። አሁን እኛ ያለ ነው ለህልውናችን ላይ አደጋ ደርሶ እሱን ለመከላከል ራሳችን አደራጅተናል። እኛ አደራጅተን ቆይተናል። እሱ ነገር አሁን እኛ ራሳችንን እየተከላከልን ባለንበት ሰዓት መጀመሪያ ኦነግ ሸኔ የሚል ሽፋን ተሰጥቶት ነገር ግን በመንግስት ስፖንሰርነት ሲወጋን የነበረ ሲያርደን ሲጨፈጭፈን የነበረ ታጣቂ ቡድን ነበር። እሱን ተከላከልን፣ አስወገን። እሱ ጠፍቶ የኦሮሚያ ልዩ ኃይል የሚባል ታልጋ የተሰጠው ቀጥተኛ ከመንግስት ትዕዛዝ የሚሰጠው ጭፍጨፋ አደረገብን። አሁን እሱን መቋቋም ይችላል ማለት ነው። ሶስተኛ አሁን አጠቃላይ የመከላከያ መለዮ የለበሱ ግን ኦሮምኛ ተናጋሪዎች በአንድም በሌላም በመከላከያ የጦር መኮንን የሚመሩ ያው የሀገር መከላከያ ብለው ራሳቸው የሚጠሩ ግን ለተረኛው በተለይ ደግሞ ቀጥተኛ ለሽመልስ አብዲሳ ታዛዥ የሆኑ የአማራ ሕዝብ አጥብቀው አምረው የሚጠሉ ታጣቂዎች ናቸው። እኛ በነገራችን ላይ መከላከያ ተብሎ በዚህ ልክ እንትን ባይባልም እነዚህ ታጣቂዎች አሁን ምንድነው አሁን በዚህ ሰዓት እያደረሱ ያሉት በህዝቡ ላይ ጥቅ ማስፈታት ከተሻለ ዝም ብሎ እንዲታረስ ልክ እንዳሁን በፊቱ ከዛሬ 5 ዓመትና 3 ዓመት 4 ዓመት ሲሆን እንደነበረው እነሱ ከቻሉ ዝም ብሎ በባዶ እጁ እንዲታረስ ነው።
ከዛም ቢካለ ግን ተጨፍጭፎ አሁንም እንዲወጣ ነው ቀሪው ማት ሰው ነው በነገራችን ላይ ብዙ ህዝብ እኮ ወጥቷል ግን የቀረውን አሁንም ከዛ ምድር ላይ ለማጽዳት ከወለጋ ምድር ላይ ለማጽዳት እየተሰራ ያለው ማለት ነው ከዛ በመቀጠል ምንድነው ይሄንን ጎን ለጎን አሁን ምንድነው የሚሰራ አንድ አማራ ሰው አንድ አማራ ግለሰብ 3 ልጆች ካሉ 3000 ብር ይከፍላል አንድ ልጅ ካለው 1000 ብር ይከፍላል ግብር ማለት ነው አሁን የተጣለው ይሄንን የሚያደርገው ቀጥታ ቅድም እንዳልኩ በመከላከያ ማዕረግ ሆኖ የጦር መኮንን አዛዥ በኮሎኔል ወይ ደግሞ በሻለቃ ስም ያሉት እነሱ በቀጥታ አንድ ልጅ ያላቸው 1000 ብር እንዲከፍሉ 10 ልጅ ካለው 10000 ብር ይከፍላል ግብር ይሄን ያህል በደል ነው በዚህ ምድር ላይ ተደርጎ የማይታወቅ ነገር አሁን ወለጋ ምድር ላይ በአማራ ላይ እየተደረገ ነው ይሄን አጸያፊ ነገር እየሰሩ ነው ያሉት ምናልባት የመጀመሪያውን ጥያቄ እንትን ለማለት ህዝቡ ላይ የሚደርሰው እነሱም እንደዚህ ያሉ እየከሰሷቸው ነበር ወለጋ ፋኖ ገባ ምናምን እኛ እዚሁ ተወልደን ያደግ ሰዎች ነን ከየትም አልመጣንም ምናልባት ፋኖ ንጉሴ እዛው ሆናችሁ ትክክል አይደለም ያመለካከት አንደኛ እንዴ ያመለካከት መጀመሪያውኑ ሆም ብለው እኛን እንዳንዘጋጅ ራሳችን እንዳንከላከል የማሸማቀቂያ መልእክት ቀድማ የምትሰጠ የፖለቲካ እንትን ሲስተም ነች እሱን ደግሞ እኛ አንቀበለው ማለት ነው አንቀበለው የትክክለኛ ምንድን አይደለም መደራጀታችሁን ራሳችሁን መከላከላችሁ ተገቢነት አለው ነገር ግን ቀጥታ አማራ ክልል ከሚካሄደው የሉና ተጋድሎ አንፃር ርስት ፍለጋ ግዛት ለማስፋፋት ተደርጎ ለሚቀርበው ክስ የናንተ መግለጫ ማስረጃ ሆኖ ሊቀርብ አይችልም ወይ በሌላ በኩል የአማራ ተወላጆች በብዛት በሌሎች የኢትዮጵያ አካባቢዎችም ይኖራሉ ለእንደነሱስ እንዲህ አይነቱ መደራጀት አገዛዙ ምክንያት ሰበብ ነው የሚፈልገው የአማራ ተወላጆችን ከፋኖ ጋር ያገናኘ ማሳደር ተያይዞታልና እዚህ ወለጋ ላይ እንዲህ አይነቱ አደረጃጀት መምጣቱ በሌላ አካባቢ ላለው አማራስ ደህንነት ዋስትና ይኖራል ብላችሁ ታምናላችሁ ወይ እኔ ደግሞ ማስበው በተቃራኒው ነው ምናልባት ይሄ ወለጋ ላይ የተመሰረተው የፋኖ አደረጃጀት በዚህ ደረጃ ከፍ ብሎ መምጣቱ ሌሎች አካባቢዎች ላይ ያሉት የአማራ ተወላጆች በተለየ መንገድ በዚህ ልክ ወለጋ ላይ እንደሚደረገው የሆነ ካለ እንደው መነቃቃት ነው የሚፈጥረው ምሳሌ ነው ሞዴል ነው የሚሆነው እንጂ ስጋት አይገባንም ምክንያቱም ዛሬ ባዶ እጅህን ብትሆንም ባትደራጅም ትታረዳለህ ብትደራጅ ደግሞ ትከላከላለህ እኛ የምናስበው በዛ ልክ ነው ከዛ ውጭ ግን እኛ እንዳንደራጅ ህዝቡ አሁንም ደካማ የሆነ አቅም እንዲኖረው ራሱ እንዳያዘጋጅ መጀመሪያ የምትሰራ እንዳይደራጅ የመከላከል ስራ ይሰራ ነው መስለኝ እንጂ ይሄ ከህዝቡ አንፃር ለህዝቡ አያስቡም አይነት ተብሎ ተሸማቆ ወደ ኋላ እንዲቀር የሚያስመስል ሁኔታ ነውና እሱ ትክክል አይደለም በዛ መልኩ ሳይሆን እኛ ደግሞ በተቃራኒው እናስበው መደራጀታችን እንደውም ለመከላከል ይመቻል ነው እንጂ አለመደራጀታችን አሁን ከሚያረጉት ወረራ አንፃር ያድነናል እንጂ እምነት የለንም እንደኛ ፋኖ ንጉሴ እንግዲህ አገዛዙ ቅስቀሳ ያደርጋል በወለጋ ያሉ የኦሮሞ ተወላጆችን ድንበር አልፈው ወንዝ ተሻግረው ፋኖች ንብረት እየዘረፉ እየገደሏችሁ ነው የሚል ቅስቀሳ አለውና እንደው ለኦሮሞ ማህበረሰብ እኔ ካገዛዙ ጋር በተጓዳኝ ባሻገር ነገር ግን የኦሮሞ ማህበረሰብ ስጋት እንዳይገባው በትክክልም አገዛዙ የሚለው እናንተ ድንበር ተሻግራችሁ እንዳልመጣችሁ ይታወቃል ያው ዛው ነዋሪ ተወልዳችሁ ያደጋችሁ ናችሁ ስብከቱና እየተቀሰቀሰ ያለው ግን ወንዝ ተሻግረው የመጡ ወራሪዎች ናቸው የሚል ነው የኦሮሞን ህዝብ ነዋሪውን እንዴት ነው ማረጋጋት የሚቻለው አሁን እናንተ በዚህ ደረጃ ቆርጣችሁ ወጣችኋል አደረጃጀት መዋቅር ፈጥራችሁ እየተንቀሳቀሳችሁ ነው የኦሮሞ ህዝብ በአገዛዙ ፕሮፓጋንዳ ሰለባ ላይ እንዳይወድቅ ምንድነው ያሰባችሁት ነገር አለ ከዚህ አንፃር የሚገርምህ ማሳይ የኦሮሞ ህዝብ አሁን ካለው የእንትን አንፃር ልክ እንደ አማራ ህዝብ ያገዛዝ ታጣቂ ነው በችግርም ኢኮኖሚካሊም ኪሳራ ደርሶበታል ያው ፖለቲካው የሚታወቀው ነው በጣም ችግር ውስጥ ያለ ህዝብ ነው የኦሮሞ የአማራው ህዝብ በተለይ ወለጋ ምድር ላይ ማለት ነው አሁን የኦሮሞ ህዝብ ይሄን ነገር በደንብ ጠንቅቆ ያውቀዋል አገዛዙን በጣም ነው የሚጠየፈው የኛ መደራጀት ትክክለኛ ውሳኔ እንደሆነ ለህልውናም እንደሆነ ያውቃሉ ይረዳሉ ማለት ነው በደንብ ጠንቅቀው ይረዳሉ አሁን ከኛ ውስጥ እኮ በሻለቃ አመራር በእዝም ደረጃ የአመራርነት እንትን የያዙ የኦሮሞ ተወላጆች አሉ አብረው የሚታገሉ ከኛ ጋር 5 አመታቸው አብረው ጫካ ውስጥ የሚንከራተቱ ልጆች አሉ ወጣቶች አሉ የኦሮሞ ማህበረሰብ በተለይ የወለጋ ኦሮሞ ምንም ይሄን ነገር በደንብ ጠንቅቆ ያውቀዋል አማራ ሲፈናቀል ተፈናቅሏል አብሮ አንዳንድ አካባቢዎች ወደ አካባቢ የመመለስ ስራ ሲሰራ አብሮ ተንገላቷል አብሮ ተመልሶ ገብቷል አሁንም ፍንክል ድጋሚ ሲሆን ያ ነገር ሆኗል ምናልባት አሁን የአማራውን ኦሮሞ ማህበረሰብ የሚለየው በቅርቡ በተደረገው ቅድም ባልኩ ሁኔታ አንዳንድ ሽብር በልጅ ግብር እንዲከፍል አማራው ማህበረሰብ ላይ ሲጫን ኦሮሞዎች ላይ እንደዚህ ነገር አልተፈጠረም ይሄን ነገር ግን አሁንም ሆም ብሎ እያደረገ እንዳለ ሆም ብሎ ይሄን ህዝብ ለመልበል በትራቱ እየሰራ እንዳለ ግን
የኦሮሞ ህዝብ በሚገባ ይረዳልና እኛም የኛም ተደራይተን ራሳችን የመከላከልና ወደ እስከፍ ለመምጣታችን ለነሱ እንደውም አማራ ቢያሸንፍ ይሄን ስርዓት ይጥልልን ቀጣይ ሰላማዊ ኑሮ እንደሚኖር ነው ተስፋ የሚያደርገው እንጂ ስጋት የለውም። በእኛ እንቅስቃሴ በእኛ ስልም የኦሮሞ ህዝብ ተስፋ እንጂ ስጋት እንደሌለው በተደጋጋሚ እናረጋግጣለን። እኛ ስንንቀሳቀስ እኮ ገበሬው የኦሮሞ የአማራው ማህበረሰብ ነው እኛን የሚመግበን የሚቀልበን በየአካባቢ ማለት ነው። እንጀራ ጋግሮት ሰርቶ የሚሰጠን እኮ የኦሮሞም የአማራው ማህበረሰብ ነው እና ምንም ልዩነት የለውም። ትግሉም በደንብ ምን ዓላማ እንዳለው ጠንቅቆ የሚያውቅ ማህበረሰብ ነው እና ስጋትም የለውም። እነሱም ጠንቅቀው ያውቃሉ። ከዛ ውጭ ግን ምናልባት እኛ ድጋሚ ሌሎች አካባቢዎች እንደዚህ አይነት እንትን ከሌላቸው ከወለጋ አካባቢ ያለው ውጭ ከሆነ እኛ የአማራ ህዝቦች በስርዓቱ በሚደርስብን ግፍና በደል ምክንያት ራሳችንን ለማዳንና ህዝባችንን ለመጠበቅ ከተቻለም ከሌሎች ወንድሞቻችን ጋር ሆነን ታዲያ ወንድሞቻችን ጋር ሆነን ይሄን ስርዓት ለአንዴና ለመጨረሻ ጊዜ አጥፍተን አዲስ መንግስት አቋቁመን ለየትኛውም ብሔረሰብ ማህበረሰብ የምትመች ኢትዮጵያ